በጣም ነው ማከብራት እኔንም እሷ በጣም ነው የምታከብረኝ እና በጣም በቃ ጥሩ ምግብ ነው የምታበላኝ። በጣም ብዙ ጊዜ ቆንጆ ምግቦችን የበላሁት። ኢትዮጵያ ውስጥ ምንድነው የሚያስፈልገው? እኔ በየትኛው ውስጥ ብገባ ነው በደንብ ሰክሰስፉል መሆን የምችለው? ይሄንን ማሰብ ፈልጋለሁኝ። ቁጭ ብዬ ማሰብ ፈልጋለሁኝ። መጻፍ ፈልጋለሁኝ። በጣም የማምነው ነገር ምንድነው ማንም ሰው ቢዝነስ መስራት ይችላል ብዬ አምናለሁ። ያ ማለት ምግቡን እየጎረስኩ እሷም እያጎረሰችኝ አንድ ላይ ነበር። ሁለት ጉርሻ ነው አፌ እየተቀበለ ያለው። ቤተሰብ በጣም እየተንከባከቡኝ ናቸው። ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ዩቲዩብ ቪዲዮ ለመልቀቅ በጣም ቆይቻለሁ። አም ሶሪ፣ በጣም ይቅርታ ተከታታዮቼ። አሁን ቤት ነው የሚገኘው። ከትምህርት ቤት ከዩኒቨርሲቲ መጥቻለሁ። ኦልሬዲ ከመጣሁኝ 15 ቀን አልፏል እና በጣም ጥሩ ጊዜ ነበረኝ። ቤተሰብ በጣም እየተንከባከቡኝ ናቸው። ስፔሻሊ እናቴ በጣም ነው የምትንከባከበኝ። ጀስት እኔ ምግቡን እየጎረስኩ እሷም እያጎረሰችኝ አንድ ላይ ነበር። ሁለት ጉርሻ ነው አፌ እየተቀበለ ያለው እና አም ኢንጆይንግ በጣም ኢንጆይ እያደረኩ ነው። ጀስት እናቴን ደግሞ ቤት አግዛታለሁ። ውጪ እናቴ ቢዝነስ ትሰራለች እና እሷንም አግዛታለሁ በአይዲያ በሌላም ነገር እናቴን ሰፖርት አደርጋለሁ። ቤት ደግሞ ታናሽ ወንድሜ ያለ እሱንም ሰፖርት አደርጋለሁ። ከሱ ጋር ደግሞ በጣም ነው የምንጫወተው። ደግሞ ሌላ ቸርች ፕሮግራም አለን። የግቢ ከተመለሱ ተማሪዎች ጋር የብረት ጊዜ አለን። ከቸርች ልጆች ጋርም ጥሩ ጊዜ እያሳለፍኩ ነው። ኢንጆይ እያደረኩ ነው። እረፍቱም ደግሞ ደስ ይላል። ግን ከዚህ በኋላ ጀስት 2 ወር ነው የሚቀረን ወደ ግቢ ለመመለስ እስከ መስከረም እና በየቀኑ የሚያጋጥመኝን ነገር ማሳልፈውን ላይፍ እንደ ብሎግ ፎርም እየሰራው ለቅላችኋለሁ። በጣም እንደምትማሩ በጣም ተስፋ አደርጋለሁ። ከዚህ በኋላ በዚህ በ2 ወር ውስጥ ብዙ ነገር ለማድረግ ነው ማስበው። ይሄ 2 ወር መባከን እንደሌለበት በጣም ነው ማስበው። በጣም መባከን የለበትም። እኔ አሁን 4ኛ ዓመት ተማሪ ነኝ። ከዚህ በኋላ ለግቢ ላይፍ 1 ዓመት ነው የሚቀረኝ ማለት ነው። 2020 ከ1 ዓመት ከግማሽ በኋላ ይመረቃለሁ። እዛ ክረምት ንጹህ ክረምት ይሄ ክረምት ነው ለኔ ማለት ነው። ቀጣይ ለኤግዚት ኤግዛም እያነበብኩኝ ምናምን በደንብ ቢዚ ሊሆን ይችላልው። ይሄንን ክረምት ደግሞ በደንብ ማጣጣም ፈልጋለሁ። እንዴት ነው ማጣጣም ፈልገው? ጀስት በማረፍ ብቻ ሳይሆን በደንብ ብዙ ነገሮችን በመማር ራስን በማስተማር በደንብ ራስን ማስተማር ፈልጋለሁ። የተለያዩ ነገሮችን ራስን ማስተማር ላይክ ሰልፍ ዲቨሎፕመንት መጽሐፎችን ማንበብ ፈልጋለሁ። ከሁሉም በላይ አንደኛ ስፒሪቹዋሊ በደንብ ማደግ፣ ዲፕ ወደ እግዚአብሔር በደንብ መቅረብ፣ መጽሐፍ ቅዱስን ማንበብ፣ ከሁሉም በላይ የሆነውን መጽሐፍ ማለት ነው። እሱን በደንብ ማንበብ ፈልጋለሁ። ከእግዚአብሔር ጋር ያለውን ግንኙነት ማስተካከል ፈልጋለሁ። የመጀመሪያ ፕላኔ ነው። ሁለተኛው ደግሞ የተለያዩ ስኪሎችን ራስን ማስተማር ፈልጋለሁ። በዩቲዩብ ኦር የተለያዩ መጽሐፎችን እያነበብኩኝ ስኪሎችን ማስተማር ላይክ ቪዲዮ ኤዲቲንግ፣ ግራፊክስ በደንብ አድርጌ ራስን አስተምራለሁኝ በዚህ ክረምት። ሌላው ደግሞ ኮንቴንት ዩቲዩብ ቻናልን በደንብ አሳድጋለሁ። ቲክታክንም ዩቲዩብ ቻናልንም አሳድጋለሁኝ። ለዛ ደግሞ በደንብ አድርጌ በየቀኑ ቪዲዮ ለቅላችኋለሁ ማለት ነው እና ያ ቪዲዮ ደግሞ በጣም ይጠቅማችኋል። ማይጠቅማችሁን ቪዲዮ ፈጽሞ አልለቅም። ስለዚህ ብትከታተሉ በጣም ይጠቅማችኋል። በዛ አንደኛ ስፒሪቹዋል፣ ሁለተኛ ደግሞ ስኪሎችን ራስን ማስተማር፣ ሶስተኛ የተለያዩ ቢዝነስ ሀሳቦችን ማመንጨት፣ ቢዝነሶችን መሞከር። በጣም የማምነው ነገር ምንድነው ማንም ሰው ቢዝነስ መስራት ይችላል ብዬ አምናለሁ። ያ ማለት ቢዝነስ ማለት የሆነ ነገር መሸጥ፣ ከዛ የሚሸጥ ነገር መገኘት ማለት ነው። የሆነ ነገር ቢዝነስ ነው ማለት የሚሸጥ ነገር እናንተ ጋር አለ ማለት። ያን ነገር ስትሸጡ ለዛ ነገር ደግሞ ሰው ገንዘብ መልሶ ለእናንተ ሲሰጥ ቢዝነስ ተፈጠረ ማለት ነውና ልክ እንደዛ እኔ የትኛውም ወጣት ውስጥ ቢዝነስ እንዳለ የሚሸጥ ነገር እንዳለ አምናለሁኝና በዛ ፕሪንሲፕል መመራ አይነት ሰው ነኝ። ስለዛ ስለ ቢዝነስ በደንብ ማሰብ ፈልጋለሁኝ። ጊዜ ወስጄ ላይክ ፊውቸርንም ከቢዝነስ አንፃር በደንብ ማሰብ ምን ጀስት በኢትዮጵያ ሌቭል ማለት ምን አይነት ትላልቅ ቢዝነሶችን ካምፓኒዎችን መጀመር እንደምችል፣ ኢትዮጵያ ውስጥ ምንድነው የሚያስፈልገው? እኔ በየትኛው ውስጥ ብገባ ነው በደንብ ሰክሰስፉል መሆን የምችለው? ይሄንን ማሰብ ፈልጋለሁኝ። ቁጭ ብዬ ማሰብ ፈልጋለሁኝ። መጻፍ ፈልጋለሁኝ በዚህ ክረምት ማለት ነው። ልክ አሁን ካፒታሌ ላይ ደርስ ይችላል ለዛ ነገር ግን ለዛ ነገር እየተዘጋጀውኝ መቆየት አለብኝ ማለት ነው። በማስበው ልክ ራስን እያስተማርኩኝ መረጃዎችን እየሰበሰብኩኝ ገንዘብ ምናምን በራሱ ጊዜ ይመጣል። ኦኬ ከዜሮ መጀመር ይቻላል። እኔ አሁን ከዜሮ ጀምሮ ሰክሰስፉል በመሆን የማምን ሰው ነኝ። ትልቅ ነገር ቢልድ እንደምቻል በጣም ማምን ሰው ነኝ እና ያም ደግሞ ሰርቶልኛል። ዩኒቨርሲቲ ራስን ቢዝነስ ጀምሬ ከምንም ፍሮም ናቲንግ
ፍሮም ናቲንግ ጀመርኩኝ ከምንም ማለት ነው እና እግዚአብሔር ደግሞ ባርኮኝ አይቻለሁና በዛም ስለማመን ካሁኑ ትላልቅ ቢዝነሶችን አስባለሁኝ። ለዛ ደግሞ ራሴን ማዘጋጀት በደንብ ስለምፈልግ ይህን ክረምት መጠቀም ፈልጋለሁኝ ማለት ነው እና በዛም ራሴን በቢዝነሱ ማሳደግ ፈልጋለሁ። ሌላ ነገር ደግሞ ሶሻል ላይፍ በደንብ አድርጌ ኢንጆይ ማድረግ ፈልጋለሁ። ወዳጆች አሉኝ በደንብ መወዱኝ ማለት ነውና ከነሱ ጋር ጥሩ ጊዜ ማሳለፍ ላይክ አሁን ኤቶች አሉኝ ጌታ በጣም መወዱኝ ወዳጆች አሉ እና ከነሱ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ በጣም ማለት ነው እና ለምሳሌ አሁን ዘኑ የምትባል ኤት አለችኝ። በጣም በቃ በጣም ነው ማከብራት እኔንም እሷ በጣም ነው የምታከብረኝ እና በጣም በቃ ጥሩ ምግብ ነው የምታበላኝ። በጣም ብዙ ጊዜ ነው ቆንጆ ምግቦችን የበላሁት። አሁን ቀልድ ይመስላል። የተሰማኝን እያወራሁኝ ነው ያ ለእናንተ ደግሞ ለተከታታዮች የተሰማኝን ነገር እያወራሁኝ ነውና በደንብ ነው የምርም እንደ ወንድም ነው የምትንከባከበኝና በጣም ነው ደስ የሚለው። ደግሞ እናንተ ሰው ለእናንተ ቫልዩ ሲሰጣቸው አንደርስታንድ ሲያደርጋቸው ሲንከባከባችሁ በጣም ነው የምር ደስ የሚለውና ለእንደዛ አይነቶቹ ሰዎች ለእንደዚህ አይነት ሰዎች ደግሞ እናንተ ቦታ መስጠት አለባችሁ፣ ሪስፔክት ማድረግ አለባችሁ። አብራችሁ መቆየት፣ አብራችሁ መጸለይ፣ አብራችሁ መንከባከብ እናንተም ጥሩ ጊዜ ምክንያቱም ነገ ከዚህ እኔ ስለሚሄድ ወደ ግቢ ጥሩ ጊዜ ከእንደዚህ አይነት ወዳጆቼ ጋር ማሳለፍ ፈልጋለሁ። ሌላም ብዙ ወዳጆች አሉኝና ከነዛም በጣም የቅርብ ካልኳቸው ወዳጆቼ ጋር ጥሩ ጊዜ ማሳለፍ በዚህ ክረምት ፈልጋለሁ። ያ ደግሞ ትሪፕ ሄዳለሁኝ ወይም ወደ ጨንቻ ሊሄድ ይችላል፣ ወደ አርባ ምንጭ ወደ አዲስ አበባ ከነዚህ ወደ አንዱ ከተማ ሄዳለሁኝና ሞር ወደ አርባ ምንጭ ሲሄድ ያው በጨንቻ አድርጌ ነው ጨንቻ ሄጄ ከዛም ወደ አርባ ምንጭ እመራለሁና አርባ ምንጭ እጅ ደግሞ አርባ ምንጭ የኮንፈረንስ ሪዞርት ገበታ ለሀገር የኮንፈረንስ ሪዞርት አሳያቸዋለሁ ማለት ነውና አይ ሆፕ ከርኩኝ አሳያቸዋለሁ። ሚሄድም ደግሞ ይመስለኛል በዚህ ሳምንት ልሄድ እችላለሁ እና እሱን በደንብ አስጎበኛቸዋለሁ። አርባ ምንጭ እንጎበኛለን በደንብ አድርገን። ለዛ እኔ አሁን ያለውኝ አርባ ምንጭ አይደለም ከአርባ ምንጭ አጠገብ ነው ያለሁት። ከአርባ ምንጭ ትንሽ ይርቃልኛ። ለዛ አርባ ምንጭ ሲሄድ ደግሞ በደንብ አድርጌ ነው የተማርኩኝ ምናምን አርባ ምንጭ ነው የተማርኩኝ። ትምህርቴን ጨረስኩኝ እዛ ነው። ፋሚሊዎቼ ግን ያሉት እዚህ ናቸው እና አርባ ምንጭ ላይክ ቤቴ ነው። በጣም ነው የምወዳት አርባ ምንጭንና አሳያቸዋለሁ በደንብ አድርጌ በዚህ ክረምት ማለት ነው እና እግዚአብሔር ይመስገን። ወደ ግቢ ሲሄድ ግን ደስተኛ ሆኜ እፈልጋለሁ። የምፈልገውን ነገር አድርጌ ኢንጆይ እያደረኩኝ እግዚአብሔር ባርኮኝ መሄድ እፈልጋለሁ። እግዚአብሔር ደግሞ እንደሚባርከኝ ተስፋ አደርጋለሁ። ማስተዋል እንደምሰጠኝ ጊዜን በአግባቡ እንድጠቀም የምሬ ነው። በጣም ከባድ ነው ባይዚ ያው እኔ እረፍት ራሱ ባይዶይ በአግባቡ ካልተጠቀመን በጣም ኢትስ ቻሌንጅፉል በጣም የምሬን ነው። በጣም ቻሌንጅፉል ነው ማለት በቃ ቀኑ ይሄዳል። 15 ቀን አልፏል። አሁን እኔ በጣም እየተገረምኩኝ ነው። እንዴት ነው 15 ቀን የደረሰው? 15 ቀን ኦሬዲ አልፏልና ይሮጣል፣ በጣም ይሮጣል ቀኑና በደንብ ጊዜያችሁን እንድትጠቀሙ እላችኋለሁኝ በዚህ አጋጣሚ እና እንደዚህ ፕላን አድርጌ ጎል ሴት አድርጌ እንዴትም እታገላለሁኝ በአግባቡ ለመጠቀም ሲሄድ እንዳልጸጸት ማለት ነው። ሲሄድ ወይኔ ያንን ክረምት እንዳልል ወይኔ አመለጠኝ ብዬ እንዳልጸጸት በደንብ ለመጠቀም ጥረት አደርጋለሁ። እግዚአብሔር ደግሞ ይረዳኛል። እኔም ደግሞ ታገላለሁ ለዛ ነገር ደግሞ እናንተም ስላላችሁ ለእናንተ እያልኩኝ እታጋለሁኝ ማለት ነውና ወዳችኋለሁ። ከዚህ በኋላ በየቀኑ እንደዚህ ቪዲዮዎችን እየቀረጽኩ ለደቂቃ ሊሆን ይችላል ለምን 20 ሰከንድ አይሆንም እየቀረጽኩኝ እለቅላችኋል የሚጠቅማችሁን ማለት ነውና ቀኑ ካነበብኩት ነገር ሊሆን ይችላል ኦር አሁን የመጽሐፍ ሪቪው ሊጨምር ይችላልና ሌላም በቃ ካጋጥመኝ ነገር ህይወት ካስተማረኝ ቤት ውስጥ ከተማርኩት ነገር ከእናቴ የሆነ ከተማርኩት ነገር ካለ እንደዚህ ከወዳጆች የተማርኩት ነገር ካለ በቃ አይ ቴል ዩ ሳምቲንግ በየቀኑ እለቅላችኋለሁ። አይ ላቭ ዩ ሶ ማች ወዳችኋለሁ። ዛሬ ሐምሌ 6 ነው። ከዚህ በኋላ ተጀምሯል ቻሌንጅ ደግሞ እንደምትወዱ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ክረምታችሁን ተጠቅሙበት። 2 ወር ቀላል አይደለም። ራሳችንን በ2 ወር ውስጥ መቀየር እንችላለን። ምን መስራት እንዳለብንም ጭምር ቪዲዮ ለቅላችኋለሁ። ክረምት ውስጥ አካባቢያችን የሚመስል ነገር ሳምቲንግ መስራት የምንችለው ነገር ለቅላችኋለሁ። ትወዱታላችሁ በእርግጠኝነት። ይሄንን ቻሌንጅ ከነጋር ከቀጠላችሁ እንደምትወዱ ምንም ጥርጥር የለኝም። ይለቅላችኋለሁ ምን መስራት እንደምትችሉ ትወዱታላችሁ። ላይክ ሰብስክራይብ ማድረግ እንዳይረሳ። ደግሞ ሼር አድርጉ። ባይ ነገ እንገናኝ።